ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች እያነሳን ነው ቆይታን የምናደርገው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ጋብዛለሁ። ዛሬ ግን በስፋት የዝውውር ጉዳዮች ላይ ትኩረት አድርገን ወደ እናንተም የምናደርስ ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ፋብሪዚዮ ሮማኖ ቶተንሃም አዲስ ፈራሚ ሊያስተዋውቅ ነው ሲል ይናገራል። ቶተንሃም የማንቸስተር ሲቲውን አጥቂ ሳቪኒሆን ዝውውር ለማጠናቀቅ ጠንካራ አቋም ላይ እንዳለ ነው የሚናገረው። እንደ ፋብሪዚዮ ሮማኖ ገለጻ ብራዚላዊው ተጫዋች ከአንድ ዓመት በፊት ወደ ስፐርስ ለመዘዋወር ፍላጎት ነበረው። እናም ለዚህ ክረምትም ትኩረት ሊሰጠው የሚገባ ዝውውር ሆኖ ቀጥሏል። በዩቲዩብ ቻናሉ ላይ ሲናገር ፋብሪዚዮ ሮማኖ የሳቪኒሆ ወደ ቶትናም የሚደረግ ዝውውር በቅርብ ጊዜ ሊጠናቀቅ እንደሚችል ግልጽ ያደረጉ ሲሆን ከቦርንመዝ በነፃ ዝውውር የሚመጣው ማርኮስ ሴንሲም በቅርቡ ይፋ ይደረጋል ተብሎ ይታሰባል። የፋብሪዚዮ ሮማኖ ትልቅ የቶትናም የዝውውር ማሻሻያ ሴንሲና ሳቪኒሆ በቅርብ እንግዲህ ይፋ ይደረጋሉ ተብሎ በቶትናም ቤትም እንደሚጠበቅ ነው ፋብሪዚዮ ሮማኖ የሚናገረው። ሳቪኒዮ ከአንድ ዓመት በፊት ወደ ቶትንሃም ለመሄድ ዝግጁ ነበር። ከዚያም ማንቸስተር ሲቲ እንዲቆይ ከነገሩትና ፔፕ ጓርዲዮላ እምነት ከጣሉበት ሳቪኒዮ በሴፕቴምበር ወር እንዳደረገው አዲስ ውል በመፈራረሙና በመቆየቱ በጣም ደስተኛ ነበር። ነገር ግን ሳቪኒዮ ከአንድ ዓመት በፊት በቶትንሃም ተስቦ ነበር። አሁንም በቶትንሃም ይሳባል የሚል መረጃ ነው የወጣው። ስለዚህም በተጫዋቹ በኩል ትልቅ ችግር አይታየም። የሳቪኒዮ ወደ ቶትንሃም የሚደረገው ዝውውር በተጫዋቹ በኩል በቅርብ ጊዜ ሊጠናቀቅ ይችላል ተብሎ ነው የሚታመነው። አሁን ላይ ማንቸስተር ሲቲና ቶትንሃም እየተደራደሩ እየተወያዩና ስለ ዝውውር ክፍያውም እየተነጋገሩ ነው። ስለዚህም ታጋሽ መሆን ያስፈልጋል። ምን እንደሚፈጠርም ወደፊት የሚታይ ነው። ነገር ግን ቶትንሃም በጉዳዩ ላይ እየሰራ ነው። ቶትንሃም በሳቪኒዮ ዝውውር ላይ ስራዎችን እያከናወነ ነው። ቶትንሃም አንድሪው ሮበርትሰንን እንግዲህ ማስተዋወቅ ይታወቃል። ብዙም ሳይቆይ ቶትንሃም ከቦርንመዝ የሚቀላቀለውን አዲሱ የተከላካይ መስመር ተጫዋቻቸውን ማርኮስ ሴንሲንም እንዲሁ ያስታውቃሉ ተብሎ ይታሰባል። ስለዚህም ቶትንሃም ለሮቤርቶ ዲዘርቢ የሚፈለገውን ነገር ለመስጠትም በጣም እንደተጠመደ የሚያሳዩ ናቸው። ስፐርስ በክረምቱ በጥሩ ሁኔታ የጀመሩ ይመስላሉ። ይህ ደግሞ በፕሪሚየር ሊጉ በተከታታይ 17ኛ ደረጃን ከያዙ በኋላ ለመሻሻል እጅግ አስፈላጊው ነው። የሰሜን ለንደኑ ክለብ በውድድሩ የመጨረሻ ቀን ከሊጉ መውረድ በጭንቅ ነው ያመለጠው። ስለዚህም እንደ ሳቪኒሆና ሴንሲ ያሉ ተጫዋቾችን ከሮበርትሰን መምጣት በኋላ ማምጣት ከቻሉ በጣም ጠንካራ ላይ ይገኛሉ ተብሎ ይታሰባል። ገና መጀመሪያ ላይ ቢሆንም ስፐርስ ክረምቱን በእውነተኛ ፍላጎት የጀመሩ ይመስላሉ። ስለዚህም ደጋፊዎች ይህ ቡድኑን ከሊጉ ግርጌ ከመታገል ይልቅ እንደገና ለምርጥ 4 ደረጃ እንዲወዳደር እንዲያደርገው ተስፋ ያደርጋሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች በሳንድሮ ቶናሊ የዝውውር ፉክክር ከአርሰናል እና ከሲቲ እንዴት እንደቀደሙ የሚያስረዱ መረጃዎች እየወጡ ነው። ማንቸስተር ዩናይትድ አሁን ላይ የኒውካስል ዩናይትዱን አማካይ ሳንድሮ ቶናሊን ለማዘዋወር ቀዳሚ እጩ ተደርገው ይታያሉ። ለመጀመሪያ ጊዜ ለዴይሊ ሜል እንደ መረጃው እንደወጣው ከሆነ ማንቸስተር ዩናይትዶች አሁን ላይ ገንዘቦችን ከ70 እስከ 80 ሚሊዮን ፓውንድ አካባቢ ለማቅረብ ዝግጁ ናቸው ተብሏል። ተጫዋቹ በአርሰናልና በማንቸስተር ሲቲም የሚፈለግ ተጫዋች ነው። የጣሊያን ብሔራዊ ቡድን ተጫዋቹ በማንቸስተር ዩናይትድ ዋናው የዝውውር ኢላማ ነው። እንግዲህ በአዲሱ አሰልጣኝ ማይከል ካሪክ ተጫዋቹን በጣም የሚፈልጉት ሲሆን የኢኒዮስም ድጋፍ አላቸው። ለአርሰናል ቶናሊ እንዲሁ ደግሞ ሌላኛው አማራጭ ቢሆንም የግድ ግን ዋና ትኩረታቸው አይደለም። ምንጮች እንደሚጠቁሙት የእነሱ ትኩረት የዌስትሃም ዩናይትዱ ፈርናንዴዝም እንደሆነ ይነገራል። እንደ ዘገባዎች ከሆነ ማንቸስተር ሲቲ ለኤሊዮት አንደርሰን ያቀረቡት ጥያቄ ውድቅ የተደረገባቸው ሲሆን ለኖቲንግሃም ፎረስቱ አማካይ እንደገና ለመሞከር ያስባሉ። ለዩናይትድና ለቶናሊ አንድ ችግር ያለው ኒውካስል የ26 ዓመቱን ተጫዋች መሸጥ አይፈልግም። ስለዚህም እነሱን ለማሳመን በጣም ትልቅ ገንዘብ ሊያስፈልግ እንደሚችል መታመኑ ነው። አንድ ምንጭ እንደተናገረው ማንቸስተር ዩናይትድ እና ኢኒዮስ በአንድ አቋም ላይ ናቸው። ኤደርሰንን ካስፈረሙ በኋላ አሁን ቀጣዩ የቶናሊ ዝውውርን ለመፈጸም ዝግጁ ናቸው። ኒውካስል መሸጥ አይፈልጉም። ቢያንስ 100 ሚሊዮን ፓውንድም እንደሚጠይቁ ይነገራል። ሆኖም ግን ዩናይትድ ያን ያክል መክፈል አይችልም እናም ደግሞ አይከፍልም።
ስለዚህም በመጀመሪያ ደረጃ ከ70 እስከ 80 ሚሊዮን ፓውንድ አካባቢ በማቅረብም ሁኔታውን ለመፈተሽ ያቅዳሉ። ኒውካስል አሌክዛንደር ኢሳክ ባለፈው ዓመትም ወደ ሊቨርፑል መዘዋወሩና አንቶኒ ጎርደን በቅርቡ ለባርሴሎና መፈረሙን ተከትሎ ሌላ ትልቅ ስም ያላቸው ተጫዋቾችን መልቀቅ አይፈልጉም። ቶናሊ ሌላው እጅግ አስፈላጊ ተጫዋች ነው። ስለዚህም ኒውካስል እሱን ለማቆየት የቻሉትን ሁሉ ያደርጋሉ። አሌክዛንደር ኢሳክንና ጎርደንን ከለቀቁ በኋላ አሁን ላይ ትልቅ የገንዘብ ችግር ውስጥ ያሉ አይመስሉም። ቶናሊ በኒውካስል ድንቅ ብቃቱን አሳይቷል። ነገር ግን እሱ ወጣት አይደለም እና ዋጋው እጅግ ውድ ይሆናል ተብሎ እንደሚታሰብ ነው የመረጃ ምንጮቹ ይፋ ያደረጉት። ሊቨርፑል እና አርሰናል በቅርብ ጊዜ ከብራድሌ ባርኮላ ጋር ስማቸው ሲነሳ ቆይተዋል። ነገር ግን ፓሪስ ሳን ዠርሜን እሱን ለመልቀቅ በጣም ከባድ የሚባል ገንዘብ ነው የሚጠይቃቸው። እንደ ፈረንሳይ የመገናኛ ብዙሃን ዘገባ ከሆነ ደግሞ ፈረንሳዊው ተጫዋች በተለይም ለሊቨርፑል ቅድሚያ የሚሰጠው ቢሆንም እንደ 130 ሚሊዮን ዩሮ ሊያወጣ ይችላል ተብሎ ነው የሚታመነው። ፋብሪሲዮ ሮማኖ ይፋ እንዳደረገው ከሆነ በቅርቡ ባርኮላ በዚህ ክረምት በአርሰናል እና በሊቨርፑል የፍላጎት ዝርዝር ውስጥ መኖሩን ሲናገር እንደተዘገበው በአርሰናል ሊቨርፑል እና ሌላ አንድ ክለብ የፓሪስ ሳን ዠርሜኑን የክንፍ ተጫዋች በመፈለጋቸው በዚህም ክረት በብራድሌ ባርኮላ ዙሪያ እንቅስቃሴዎች ይጠበቃሉ ብሏል። ቢሆንም ፓሪስ ሳን ዠርሜን ባርኮላን ለመልቀቅ በእርግጥ 130 ሚሊዮን ዩሮ የሚጠይቁ ከሆነ ሊቨርፑል እና አርሰናል በእርግጠኝነት ከድርድሩ መውጣት አለባቸው። ምክንያቱም በገበያው ላይ ከዚህ የተሻለ ዋጋ ያላቸው አማራጮች መኖርም አለባቸውና ብራድሌ ባርኮላ 130 ሚሊዮን ዩሮ የዝውውር ዋጋ የሚያወጣ አይደለም። ባርኮላ በጥሩ ቀኑ ከፍተኛ ተሰጥኦ ያለው ተጫዋች ነው። ነገር ግን በፓሪስ ሳን ዠርሜን በመደበኛነት የሚሰለፍ ተጫዋች አለመሆኑን ማስታወስም ተገቢ ነው። እንደ ፕሪሚየር ሊግ ባለ የበለጠ ተወዳዳሪ ሊግ ውስጥም ለታላቅ ቡድን ኮከብ ተጫዋች ይሆናል ተብሎ የሚጠበቅበት ጊዜ ይሄ መልካም ምልክት አይደለም። የ23 ዓመቱ ተጫዋችም በ2025-26 የውድድር ዘመን በፍሬንች ሊግ 1 እና በቻምፒየንስ ሊግ 13 ግቦችንና 5 አሲስቶችን አስመዝግቧል። ብቃቱም ክለቡ የአውሮፓ ዋንጫን እንዲይዝም አስተዋጽኦ አድርጎለታል። ሆኖም በአጠቃላይ እንደ ሞርጋን ሮጀርስ ያሉ ቀድሞውኑ በፕሪሚየር ሊግ ብቃታቸው የተረጋገጡና በቲም ቶክ ዘገባ መሰረትም በ80 ሚሊዮን ፓውንድ ሊገኙ የሚችሉ ተጫዋቾች ባሉበት ሁኔታ ለባርኮላ 130 ሚሊዮን ዩሮ ወይም 112 ሚሊዮን ፓውንድ መክፈል እጅግ በጣም የተጋነነ ነው። ባርኮላ ራሱ ተስማሚ ምርጫ ባይሆን እንኳን ሊቨርፑል እና አርሰናል በዚህ ክረምት እንደ ባርኮላ አይነት ተጫዋች ያስፈልጋቸዋል። ሊቨርፑል ለሚለቀው ሙሐመድ ሳላ ምትክም ለማግኘት ቅድሚያ ሊሰጡት የሚገባ ጉዳይ ነው። በተመሳሳይ ሁኔታ አቋሙ አሳማኝ ያልሆነው ኮዲ ጋክፖንም የሚተካ ተጫዋች በዚህ ሰዓት መፈለጋቸው አይቀሬ ነው። በሌላ በኩል አርሰናል ከጋብሪኤል ማርቲኔሊ እና ከሊያንድሮ ትሮሳርድ የተሻለ ለማሰብ መሞከር አለባቸው። እርግጠኛ ነው ትሮሳርድ በዚህ ክረምትም ተስማሚ ዋጋ ከተገኘ ሊለቅ እንደሚችል ፍላጎቶች እንዳሉ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የቀድሞ ተጫዋችና አሁን ደግሞ አስተያየት ሰጪ የሆነው ክሊንተን ሞሪሰን አርሰናል በዚህ ክረምት በፊት መስመሩ ላይ ሁለት ተጫዋቾችን እንዲያስፈርም ነው ምክር የሰጣቸው። አርሰናሎች በ2025-26 የውድድር ዘመን የፕሪሚየር ሊግ ዋንጫን ካነሱ በኋላ ማደግ መቀጠል እንዳለባቸው የተመከሩ ሲሆን ሞሪሰን በተለይም በሶስቱ የፊት መስመር ተጫዋቾች ላይ ለውጦች ማድረግ እንደሚጠበቅ ነው የተናገረው። የተለያዩ ኢላማዎችን ባይጠቅስም ሞሪሰን ግን ለቲም ቶክ እንደተናገረው አርሰናል ከቪክተር ዮኬሬሽ እና ካይ ሃቨርትስ ጋር የሚፎካከር ሌላ አጥቂ እንዲሁም ሌላ የግራ መስመር ተጫዋች ሊያስፈርም እንደሚችል መገመት እንደሚችል ነው የሚናገረው። ይህም የሚሆነው የጋብሪኤል ሄሱስ፣ የጋብሪኤል ማርቲኔሊ እና የሊያንድሮ ትሮሳርድ ወደፊት እጣ ፈንታ አጠያያቂ በሆነበት ወቅት ላይ ነው። ሞሪሰን ሲናገር በቪክተር ዮኬሬሽ ላይ ጫና ለመፍጠርና በካይ ሃቨርትስ ላይ ለመፎካከር ሌላ አጥቂ ያስፈልጋቸዋል። እውነተኛ ጥራት ያለው አጥቂ ይፈልጋሉ። እናም እንደ ጋብሪኤል ሄሱስ ያሉ በመደበኛነት መጫወትን የሚፈልጉ ጥቂት ተጫዋቾችም ሊያመጡ ስለሚችሉ በሌላ የግራ መስመር ተጫዋችም ያስፈልጋቸዋል። አክለውም ማደግና መሻሻል መቀጠል አለባቸው። አርሰናል በክረምቱ እንደገና እንደሚጠናከር ማስባለው። አሁን ለጥቂት ዓመታት የበላይነትን የመቆጣጠር አቅም ያለው ቡድን ተደርጎ ሁሉም ሰው የሚያዩ ቡድን ይሆናል ብዬ አስባለሁ። አርሰናል ላይ ጫና የመፍጠር ኃላፊነት የሌሎች ቡድኖች ነው ተብሎም ይታሰባል። አርቴታ ቡድኑን በዚህ መንገድ እንደሚያዋቀር እንደሚፈልግም ላይገባኝ ይችላል። ነገር ግን ወደ ቀጣዩ ደረጃ መሄድና ማደግና መሻሻልን መቀጠል እንዳለባቸው ይሰማኛል ነው ያለው። ከቅርብ ጊዜ ወዲህ አርሰናል በዚህ ክረምት ለማስፈረም በዝርዝር ውስጥ ካሉት አጥቂ ተጫዋቾች በርካታ የዝውውር ወሬዎችን ሰምተናል። እንደ መረጃው እንደሚያሳየው ከሆነ ሁሊያን አልቫሬዝ እና ኤሊ ጁኒየር ክሩፔም በአርሰናል የአጥቂ ኢላማዎች ዝርዝር ውስጥም ቀዳሚ ናቸው።
በሌላ በኩል እንደ ፋብሪሲዮ ሮማኖ እንግዲህ ከዚህ በፊት እንዳለው ብራድሊ ባርኮላ ለክንፍ አማራጭም ሊሆን ይችላል። እንደተዘገበው ከሆነ በአርሰናል በሊቨርፑል እና በሌላ አንድ ክለብ የፓሪስ ሳን ዠርሜኑ የክንፍ ተጫዋች በመፈለጉም በዚህ ክረምት በብራድሊ ባርኮላ ዙሪያ እንቅስቃሴዎች ይጠበቃሉ። እንግዲህ የተለያዩ ዘገባዎችም እየወጡ እንደሚገኝ ነው መረጃዎች የሚያሳዩት። እንደ ቢቢሲ ስፖርት ዘገባ የአስተን ቪላው ሞርጋን ሮጀርስም ከአርሰናል አጥቂ ኢላማዎች አንደኛው ነው። ስለዚህም በገበያው ላይ ብዙ አማራጮች ያሏቸው ገና መጀመሪያ ቢሆንም የአርሰናል ደጋፊዎች በዚህ ክረምት ሁሊያን አልቫሬዝን፣ ኤሊ ጁኒየር ክሮፔን፣ ባርኮላና ሮጀርስን በተወሰነ መልኩ ወደ ኤምሬትስ ስቴዲየም ሲመጡ ማየትም ሊያስደስታቸው የሚችል የዝውውር ጉዳይ እንደሆነ ነው የተገለጸው። እንደ ፋብሪሲዮ ሮማኖ ዘገባ ከሆነም ማንቸስተር ዩናይትዶች ኤደርሰንን ከአታላንታ በ45 ሚሊዮን ዩሮ ዝውውር እንደሚያመጡት የተረጋገጠ ጉዳይ ነው። ሰነዶችን በሙሉ ተጠናቀዋል። ፋብሪሲዮ ሮማኖ በማህበራዊ ትስስር ገጹ ላይ እንዲሁ እንደዘገበው ከሆነ ስምምነቱ 100% የተጠናቀቀ ነው። ማንቸስተር ዩናይትድ በክረምቱ መጨረሻ አካባቢ ይፋ እንደሚያደርገው ነው የገለጸው። በተለይ ለዓለም ዋንጫ ተጫዋቹ መሄዱን ተከትሎ ይፋ የሚያደርገው ከዓለም ዋንጫ በኋላ ይሆናል ተብሎ ይታሰባል። ይሁን እንጂ ሁሉም መደበኛ ሂደቶች እንደተጠናቀቁ ነው የተናገረው። ይህ ዝውውር ከግንቦት ወር ጀምሮ በእቅድ ውስጥ የነበረ ነው። ማንቸስተር ዩናይትድ እና አታላንታ ለኤደርሰን የ45 ሚሊዮን ዩሮ ጥቅል ነው ስምምነት ላይ ሁሉም ሰነዶች የተጠናቀቁት። ሁሉም ነገር ተጠናቋል። ተጫዋቹ በክረምቱ መጨረሻ አካባቢ ይፈርማል። ከኤደርሰን ጋር ግንቦት ወር ጀምሮ ስምምነት ላይ ተደርሷል። የመጀመሪያው ፈራሚ መሆኑም 100% መረጋገጡን ፋብሪሲዮ ሮማኖ ይናገራል። ማንቸስተር ዩናይትድ እና አታላንታ ለኤደርሰን የ45 ሚሊዮን ዩሮ ጥቅል ስምምነት ሁሉንም ሰነዶችን እንዳጠናቀቁ ጭምር ነው ይፋ ያደረገው። ኤደርሰን በሴሪኤው ባደረገው የእግር ኳስ ዘመኑ አስደምሟል። ወደ ፕሪሚየር ሊግ የሚያደርገው የጨዋታ ለውጥም ማደግ ይችል እንደሆነ ወደፊት የሚታይ ነው። ቢሆንም ግን ኤደርሰን በጥሩ ቀኑ በመሃል አማካኝነት የሜዳ ክፍል ላይ በጣም ጠንካራ አጠቃላይ ብቃትን ማሳየት የሚችል ተጫዋች ተደርጎ ይቆጠራል። ብራዚላዊው በተከላካይነትም ሆነ ኳስን ወደፊት በማስጠጋት ረገድም በጣም ብቁ ነገሮች እንዳሉት ነው የሚነገረው። ካሴሜሮ ውሉ በመጠናቀቁ በዚህ ክረምት ዩናይትድን እንደሚለቅ እንግዲህ የሚታወቅ ጉዳይ ነው። ኤደርሰን የሱን ሚና ለመጫወትም መምጣቱ ተገቢ ነው። ከማርካና ከስፖርት ዊትነስ በቅርብ ጊዜ በተገኙ ዘገባዎች መሰረትም ኤደርሰን በአርሰናልና በአትሌቲኮ ማድሪድም ይፈለግ ነበር። በአጠቃላይ ይሄ ለማንቸስተር ዩናይትድ ጠንካራ ዝውውር ይመስላል። ምንም እንኳን ተጫዋቹ ለአዲስ ሊግ እንዴት እንደሚላመድ ማወቅ ሁልጊዜም አስቸጋሪ ቢሆንም የ26 ዓመቱ ተጫዋች በከፍተኛ ደረጃ የመጫወት ችሎታ ያለው ይመስላል። ነገር ግን እሱ በጣም ወጣት አይደለም። ስለዚህም በአዲሱ ክለቡ ወዲያውኑ ውጤታማ የመሆን ግፊት ይኖርበታል። ካልሆነ ግን የማደግ እድሉ ውስን ነው የሚል ስጋትን እንደሚፈጥር ነው በርካቶች እየተናገሩ የሚገኙት። አርሰናል ተከላካይን ከፓሪስ ሳን ዠርሜን ለመውሰድ ዝግጁ ነው። ነገር ግን አንድ ውስብስብ ችግር አለ። አርሰናል በቅርቡ የቻምፒየንስ ሊግ ፍጻሜ ጨዋታ ተቀናቃኛቸው በሆነው ፓሪስ ሳን ዠርሜን ላይ የዝውውር ፉክክር ለማድረግ እያሰበ እንደሆነ ተነግሯል። አርሰናሎች ባለፈው ሳምንት በቡዳፔስት በፔናልቲ ለፓሪስ ሳን ዠርሜን መሸነፋቸው ይታወሳል። አሁን ደግሞ በላፓሪዚያን ዘገባ መሰረት ሚኬል አርቴታ ተስፋ የሚጣልበትን ወጣት ኢማኑኤል ኤምቤምባን ከፍሬንች ሊግ ዋንዱ ግዙፍ ክለብ ለመውሰድ እያሰቡ ነው። ዘገባው እንደሚያመለክተው አርሰናል እቅዱን ቀድሞውኑ ከኤምቤምባ ያቀረቡለት ሲሆን ሌላው የፍሬንች ሊግ ዋን ክለብ ታዳጊው ወይም ደግሞ ያደገው ፓሪስ ኤፍሲም እንደ አንድ ተፈላጊ ክለብም ይጠቅሰዋል። ኢምቤምባ የፓሪስ ሳን ዠርሜን ከ18 ዓመት በታች ቡድን በአምበልነት የሚመራ ከፍተኛ ግምት የሚሰጠው ወጣት የግራ ተከላካይ ሲሆን ብሩህ የወደፊት ተስፋ እንዳለው በርካቶች ይመሰክሩለታል። አርሰናል አሁን ላይ ለቀጣዩ የእድገት ደረጃው ፓሪስ ለንደን እንዲቀይር ለማሳመንም እንዲሁ ተስፋ ያደርጋሉ። ይህም ደግሞ በጣም ፈታኝ ጥያቄ ሊሆን ይችላል። ፓሪስ ሳን ዠርሜን ፕሮጀክታቸውን ለማስጀመር ብዙ ጊዜ በከፍተኛ ገንዘብ በሚፈርሙ ተጫዋቾች ላይ የተመሰረቱ ሲሆን ይሄ ደግሞ እንደ ኢምቤምባ ያሉ በአካባቢው ያደጉ ተሰጥኦችን ወደ ዋናው ቡድን ውስጥም ለመግባት አስቸጋሪ እንዲሆንም ያደርግባቸዋል። በሌላ በኩል አርሰናል ለ18 ዓመት ወጣት ጥሩ አማራጭ ሊሆን ይችላል። ምናልባትም በለጋ ዕድሜው ወደ ኤምሬትስ ስቴዲየም ከተዘዋወረ በኋላ የዊሊያም ሳሊባን እድገትና መነሳሳትንም ይመለከታል። ሳሊባ በአርሰናል መደበኛ ተጫዋች ለመሆን ለተወሰነ ጊዜ መጠበቅ ነበረበት። ነገር ግን 3 ጊዜ በውሰት ከቆየ በኋላ በመጨረሻም በአርቴታ ቡድን ውስጥ ቦታውን አግኝቶ አሁን ላይ ከቡድኑ እጅግ አስፈላጊ ተጫዋቾች አንደኛው መሆን ችሏል። በኢማኑኤል ኤምቤምባ የዝውውር ውዝግብ ውስጥም ያለው አንዱ እንቅፋት ሆኖም በኤምቤምባ ዝውውር ላይ አንድ ውስብስብ ችግር አለ። ይህም በላፓሪዚያን ዘገባ መሰረት በአሁኑ ጊዜም ለስራ ፍቃድ ብቁ አለመሆኑ ነው። ይህ ማለትም አርሰናል ተጫዋቹን ወደ ዋና ቡድን አምጥተው ከመጠቀማቸው በፊት ወደ ሌላ ክለብ በውሰት መላክ ሊኖርባቸው ይችላል። ስለዚህም የዝውውር ወዲያውኑ ተጽዕኖ ከሚያሳድሩ ተጫዋቾች ይልቅ ለረጅም ጊዜ የሚታቀድ ፈራሚ ተደርጎ ነው የሚወሰደው። የሊቨርፑል አሰልጣኝ የሆኑት አንዶኒ ኢራኦላ ከቀድሞ የቦርንመስ ተጫዋቻቸው አንዱ ለሆነው ጎበዝ ወጣት ብራዚላዊ አጥቂ ራያን ትልቅ አድናቆት እንዳላቸው ይነገራል።
የ19 ዓመቱ ተጫዋች በዚህ የውድድር ዘመን ሁለተኛው አጋማሽ በኢራኦላ ስር አብርቶ በቦርንመዝ ጥሩ ጅማሩን አድርጓል። ሆኖም ግን ስፔናዊው አሰልጣኝም የቼሪዎቹ አሰልጣኝ የነበሩት የቦርንመዝ አሰልጣኝ ለቀው አዲሱ የሊቨርፑል አሰልጣኝ በመሆናቸው ምናልባት ሁለቱ በቅርቡ የአንፊልድ እንደገና ሊገናኙ ይችላሉ ሁለቱ ሰዎች። ይህ በቅርብ ጊዜ በእርግጠኝነት የሚፈጸም መሆኑ ግልጽ ባይሆንም አይኒውስ እንደጠቆመው ኢራኦላ የረያንን ትልቅ አድናቂ እንደሆኑ እንደሚገልጽ ነው ይህ ጉዳይ ትኩረት ሊሰጠው እንዲገባ ያደረገው። ሙሐመድ ሳላ መልቀቁን ተከትሎና ኮዲ ጋክፖ አቋሙ መውረዱን ከግምት በማስገባት ሊቨርፑል የአጥቂ መስመሩን ማደስ ስለሚያስፈልገው ረያን አሁንም ሊቨርፑል የሚፈልገው አይነት ተጫዋች መሆኑ ልብ ሊባል ይገባል። ረያን በቀድሞ ክለቡ ቫስኮ ደጋማ ከፍተኛ ግምት ይሰጠው የነበረ ሲሆን በፕሪሚየር ሊጉ ወዲያውኑ አሻራውን ማሳረፍም ችሏል። ብራዚላዊው አጥቂ ለቦርንመዝ ባደረጋቸው የመጀመሪያ 15 ጨዋታዎች 5 ግቦችን ያስቆጠረ ሲሆን ከኤሊ ጁኒየር ክሩፒ ጋር በመሆንም በእንግሊዝ ከፍተኛው ሊግ ካሉ በጣም አስደሳች ወጣት ተሰጥኦዎች አንደኛው ይመስላል። በተለይም ኢራኦላ በቫይታሊቲ ስቴዲየም ጥሩ አገልግሎት እንግዲህ ያገኙላቸው ተጫዋቾችን እንደገና አብረው የመስራት ፍላጎት ስለሚኖራቸው ቦርንመዝ እንደዚህ አይነት ተሰጥኦችን ለማቆየት በእርግጠኝነት እንደሚቸገር ግልጽ ነው። ስለ ረያን ሲወራ የሰማንበት የመጀመሪያ ጊዜ ይህ አይደለም። ቲም ቶክ በቅርቡ እንደዘገበው ድንቅ ብቃቱን ተከትሎ ታላላቅ ክለቦች እሱን እየተከታተሉት ነው። ኢራኦላ ከቦርንመዝ ወደ ሊቨርፑል እነማንን ማምጣት አለበት የሚለውን ይመለከታል። ከዚህ ቀደም ከክሩፔም ከአሌክስ ስኮትና ከአንድሪያ ትሮፌርት ጋርም የነበረውን ነገር በስፋት ስንናገር እንደነበር የሚታወስ ነው። ሞናኮ አማካይ የሆነው ላሚን ካማራ በክረምቱ የተጫዋቾች የዝውውር መስኮት ከፈረንሳይ ክለብ ስለመዘዋወሩ እየተነሳ ነው። ከሚዲያ ፉት የተገኘው ዘገባ እንደሚያመለክተው የተጫዋቹ ዋጋ ከ40 እስከ 50 ሚሊዮን ዩሮ አካባቢ ይሆናል። የሴኔጋል ብሔራዊ ቡድን ተጫዋች ለአስተን ቪላ፣ ለኒውካስል ዩናይትድ እና ለቶተንሃም ሆትስፐርስ የዝውውር ኢላማ ነው። ዘገባው አክሎም እንደገለጸው በፕሪሚየር ሊግ የመጫወት ዕድል ለ22 ዓመቱ አማካይ ማራኪ አማራጭ ነው። በተለይም እንደ ኡናይ ኤምሪ ባሉ ታዋቂ አሰልጣኞች ስርም የመጫወት ዕድልን ካገኘ ይህ ሂደት ለዌስት ሚድላንዱ ክለብም ትልቅ መነቃቃትን የሚፈጥር ሲሆን አስተን ቪላ ተጫዋቹን ማስፈረም ይችል እንደሆነ የሚታይ ነው። በመሃል ሜዳ ላይ የበለጠ ጥንካሬና የተከላካይ ሽፋን ያስፈልገዋል። የሴኔጋሉ ኢንተርናሽናል ደግሞ ለዚህ ተስማሚ ኢንቨስትመንት ይሆናል። እሱ ትልቅ አቅም ያለው ወጣት ተጫዋች ሲሆን ለክለቡ ዋነኛው ተጫዋችም ሊሆን ይችላል። ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ማጣሪያ ማለፋቸውን ቢያረጋግጡም በፕሪሚየር ሊጉና በአውሮፓ እግር ኳስ ፉክክር ለመዝለቅም የተሻለ ቡድን ያስፈልጋቸዋል። ካማራ በዌስት ሚድላንዱ ክለብ የተከላካይ መስመሩን በመጠበቅ የፈጠራ ችሎታ ያላቸው ተጫዋቾችን በነፃነት እንዲንቀሳቀሱ ያደርጋል። ምንም እንኳን የተጠየቀው ዋጋ ከፍተኛ ቢሆንም ተጫዋቹ ወጣት በመሆኑ ለወደፊቱ የተከፈለውን ኢንቨስትመንት የሚያጸድቅ ሊሆን ይችላል። በሌላ በኩል ቶተንሃም ተጫዋቹን ለማስፈረም ተስፋ አድርገዋል። ጥራት ያለው የተከላካይ አማካይ ይፈልጋሉ። በሮቤርቶ ዲዘርቢ ስርም ለመጫወትም እድል ለአማካዩ ማራኪ አማራጭ ይሆናል። ከሁለቱ ክለቦች መካከል የትኛው የተጠየቀውን ዋጋ መክፈል እንደሚችል የሚታይ ነው። የ24 ዓመቱ ፈረንሳዊ ግብ ጠባቂ ሉካ ቼቫሊየር በክረምቱ የዝውውር መስኮት ከፓሪስ ሰን ዠርሜን ለመልቀቅ መዘጋጀቱን መረጃዎች ያሳያሉ። በፓሪሱ ክለብ በቋሚነት የመሰለፍ እድልን ያላገኘው ቼቫሊየር በጨዋታ ዘመኑን ለማደስ ወደ ፕሪሚየር ሊግ ሊያመራ እንደሚችል እየተነገረ ነው። ቶተንሃም በአሁኑ ወቅት የግብ ጠባቂ ክፍሉን ማጠናከር የሚፈልግ ቡድን እንደሆነ በተደጋጋሚ ሲገለጽ እንሰማለን። ስለዚህም የተጫዋች ወደዛ ሊያመራ የሚችልበት እድሉ አለው። በጊሌርሞ ቪካሪዮ ብቃት ላይ ጥርጣሬዎች መኖራቸውና ቪካሪዮ ወደ ጣሊያን የመመለስ ወሬዎች ስላሉ ቼቫሊየር እንደ ተስማሚ አማራጭም እየተመለከቱት እንዳለ ነው የመረጃ ምንጩ የሚጠቁመው። በአስተን ቪላ በኩል ደግሞ ኤሚሊያኖ ማርቲኔዝ ክለቡን ሊለቅ የሚችልበት እድል ስላለ የማርቲኔዝን ክፍተት ለመሙላትም ቼቫሊየር ዋና ኢላማ ነው። አስተን ቪላ ለሚቀጥለው የውድድር ዘመን በቻምፒየንስ ሊግ መሳተፉ ለተጫዋቹ ማራኪ ሊሆን ይችላል። በ24 ዓመት ዕድሜውም በቋሚነት መጫወት የሚፈልገው ሼቫሊየር በሁለቱ ክለቦች መካከል ያለውን ድርድርም ወደ ፕሪሚየር ሊግ ለመምጣት እንደ ትልቅ እድልም ይመለከተዋል። ሁለቱም ክለቦች ተጫዋቹን ለማስፈረም የሚያስችል የፋይናንስ አቅም ያላቸው ሲሆን ዋናው ፈተና የሚሆነው ፓሪስ ሰን ዠርሜን ተጫዋቹን ለመልቀቅ ፍቃደኛ መሆኑና ተጫዋቹ የትኛው መዳረሻን እንደሚመርጥ የሚያሳዩ መረጃዎች መውጣታቸው ብቻ ነው። ዣኦ ፓሊኒሃ የ2025-26 የውድድር ዘመኑን በቶተንሃም በውሰት ያሳለፈ ሲሆን
በክለቡ በነበረው ቆይታም አስደናቂ ብቃትን አሳይቷል። በአሁኑ ወቅት የዝውውር ሂደቱ እንደሚከተለው እየተካሄደ ነው። ቶተንሃም ተጫዋቹን በቋሚነት ለመፈረም ከፍተኛ ፍላጎት አለው። ሆኖም በውሰት ውሉ ላይ የተቀመጠው 30 ሚሊዮን ዩሮ ወይም 25 ሚሊዮን ዩሮ መነሻ ዋጋና ተጨማሪ 5 ሚሊዮን ዩሮ ጉርሻዎች ግን የመግዣ አማራጭ ዋጋው ውድ እንደሆነ በማመን ከሙኒክ ጋር ዋጋውን ለመቀነስ ድርድር እያደረጉ ነው። ዣኦ ፓሊኒሃ የቀድሞ ክለቡ ስፖርቲንግ ሊዝበንም ተጫዋቹን ለማስፈለስ ወይም ለማስፈረም ፍላጎት ያለው ሲሆን ሌላኛው ተፎካካሪ ክለብ ይሆናል ተብሏል። ፓሊኒሃ ወደ ቀድሞ ክለቡ ለመመለስ ደሞዙን ለመቀነስ ዝግጁ እንደሆነ ቢነገርም የስፖርቲንግ ሊዝበን የባየር ሚኒክ የዋጋ ጥያቄን ለማሟላት ዝግጁ ስለመሆናቸው የሚታይ ነው። የጀርመኑ ክለብ ተጫዋቹን በቡድናቸው ውስጥ የወደፊት እጣ ፈንታ እንደሌለው በማመን በቋሚነት ለመሸጥና ከዝውውሩ ከፍተኛ ገንዘብ ለማግኘትም ስራዎችን እየሰሩ ይገኛሉ። በአሁኑ ወቅት ከሁለቱ ክለቦች ጋር ንግግር እየተካሄዱ ሲሆን ቶተንሃም ስምምነቱን ለመፈጸምም የተሻለ እድል እንዳለው የሚያሳዩ መረጃዎች እየወጡ ነው። ፓሊኒያ በበኩሉ የወደፊት ህይወቱን በቅርቡ ለመወሰን በመጠባበቅ ላይ እንደሚገኝ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ ዘገባዎች እየጠቆሙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮችን የተመለከትንበት ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ላደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ ፕሮግራሙን ስመራ ቆይቻለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።